ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ እንደምን ከረማችሁ? ረዘም ላለ ጊዜ እንግዲህ ከዚህ ቻናል ርቄ ነበረ። አሁን እንግዲህ ነገሮችን አስተካክዬ ተመልሻለሁ። በፈጣሪ ፈቃድ እንግዲህ ከእናንተ ጋር በሳምንት አንድ ጊዜ ወይም ደግሞ ሁለት ጊዜ በዚህ ቻናል የምንገናኝ ይሆናል። ከዚህ ቪዲዮ ቀደም ብዬ በሰራሁት መሰረት እንግዲህ ያው የመጀመሪያ ሕክምና እርዳታን በተመለከተ አጫጭር ቪዲዮዎችን እና ምስሎችን ለማጋራት ቃል ገብቼላችሁ ነበረ። በመሆኑም ያው ነገሮች ባለመስተካከላቸው ምክንያት ረዘም ላለ ጊዜ ከቻናል ወርቄያለሁ። አሁን እንግዲህ በተቻለ መጠን ነገሮችን እያስተካከልኩኝ ለእናንተ በማያሰለች ሁኔታ ለእናንተ በሚመች ሁኔታ መረጃዎችን ለማቀበል እሞክራለሁ ማለት ነው። እንግዲህ ከእናንተ የሚጠበቀው ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ለሌሎች ተደራሽ እንዲሆን ሼር እያደረጋችሁ መረጃዎችን መስማት ነው ማለት ነው። እንግዲህ የመጀመሪያ ሕክምና እርዳታ መጀመሪያ ቃል በገባሁት መሰረት ከዛሬ ጀምሮ የምናስተላልፍ ይሆናል። እንግዲህ የመጀመሪያ ሕክምና እርዳታ ስንል ከትርጉሙ ነው የምንነሳው። የመጀመሪያ ሕክምና እርዳታ ማለት ምን ማለት ነው የሚለውን የመጀመሪያ ሕክምና እርዳታ ራሱን የቻለ ዓላማ አለው። የመጀመሪያ ሕክምና እርዳታ ራሱን የቻለ ውጤት አለው። የመጀመሪያ ሕክምና እርዳታ ደግሞ ራሱን የቻለ የሚሰጥ ሰው አለው። ምን አይነት ሰው ነው የመጀመሪያ ሕክምና እርዳታ የሚሰጠው? የመጀመሪያ ሕክምና እርዳታስ የሚሰጠው ምን አይነት ሰው ነው የሚለውን በተከታታይ ቪዲዮዎች እናያለን ማለት ነው። የመጀመሪያ ሕክምና እርዳታ የሚያስፈልጋቸው አደጋዎች፣ ህመሞችስ ምን ምን ናቸው የሚሉትንም ነገሮች እንደዚሁ ከነ ጥንቃቄያቸው ከነ ቅደም ተከተላቸው እንናገራለን ማለት ነው። ወይም ደግሞ አቀርብላችኋለሁ ማለት ነው። እንግዲህ የመጀመሪያ ሕክምና እርዳታ ምን ማለት ነው ከሚለው ስንጀምር የመጀመሪያ ሕክምና እርዳታ ስንል ወይም ደግሞ ፈርስት ኤድ ስንል አንድ ጉዳት የደረሰበትን ሰው ወይም ደግሞ አደጋ ያጋጠመውን ሰው መደበኛ ሕክምና እስከሚያገኝ ድረስ የምንሰጠው ህይወት አድን የሆነ ተግባር ነው ማለት ነው። እዚህ ጋር መስመር ያለባችሁ ጉዳት የደረሰበትን ሰው መደበኛ ሕክምና እስከሚያገኝ ድረስ የምንሰጠው ተግባር ወይም ደግሞ ህይወት አድን የሆነ ተግባር የመጀመሪያ ሕክምና እርዳታ ይባላል። ስለዚህ አንድ ሰው ለምሳሌ እንበልና የመኪና አደጋ ደርሶበት ደም እየፈሰሰው ካገኘን መደበኛ ሕክምና ቦታ እስከሚደርስ ወይ ደግሞ ሆስፒታል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል እስከሚደርስ ድረስ የምንሰጠው ህይወት አድን የሆነ እርዳታ ነው እንግዲህ ማለት ነው የመጀመሪያ ሕክምና እርዳታ የምንለው። የመጀመሪያ ሕክምና እርዳታን እንግዲህ ደም እንዴት ማቆም መቻል አለብን የሚለውንም በቀጣይ የምናይ ነው የሚሆነው። የተሰበረ ሰውን ደግሞ ከቦታ ቦታ እንዴት እናንቀሳቀሳለን፣ ደግሞ ስብራትን እንዴት አድርገን ሌላ ጉዳት እንዳያመጣ እናደርጋለን የሚለውን በቀጣይ እናያለን ማለት ነው። እንደ ምሳሌ አሁን ያነሳሁት የመኪና አደጋ የደረሰበት ሰው ደም እየፈሰሰው ካገኘን ደሙን እንዴት አድርገን አቁመን ወደ መደበኛ ሕክምና ቦታ እንወስዳለን የሚለውንም የራሱን የቻለ ሰፋ ያለ ፖርሽን ሆኖ ሰፋ ያለ ርዕስ ስለሆነ እሱንም አንስተን በሰፊው የምንወያይበት ይሆናል። እስከዛው ግን የመጀመሪያ ሕክምና እርዳታ ህይወት አድን መሆኑን ሁሉም ተገንዝቦ ማንኛውም ሰው ጠቃሚ ነው ብሎ በቤቱ ሊተገብረው የሚገባና ሁሉም ሰው በቤቱ ውስጥ ወይም ደግሞ ሁሉም ሰው በአእምሮ ውስጥ ይህንን እውቀት ሊያስቀምጠው የሚችልበት ሁኔታ መፈጠር አለበት የሚል እምነት አለ። ምክንያቱም ምንድነው ያለው ህይወት አድን ነው እስካለ ድረስ ይህንን ማንኛውም ግለሰብ ማወቅ ተገቢ ነው ማለት ነው። እንግዲህ ይህንን ቪዲዮ እየሰማችሁ ያላችሁ እየተከታተላችሁ ያላችሁ ደግሞ የምትሰሙ ተከታዮቻችን ሼር በማድረግ ሌሎች እንዲደርስ እንድናደርግ በአክብሮት እጠይቃለሁ። እስከዛው መልካም ጤንነት መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ እንግዲህ ይህንን ተደራሽ እንዲሆን በድጋሚ ሼር እንድታደርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ጤንነት